ዙልሂጃ ወር ገባ ማለት ነው። 30 ከሞላ መቼ ማለት ነው? እሁድ ማታ ያው 30 ይሞላል፣ ሰኞ 1 ይሆናል። ስለዚህ የዙልሂጃ ጨረቃ ከወጣችበት ሰዓት ጀምሮ አንድ ሰው ኡዱሂያ ለማረድ የፈለገ ሰው ከጥፍሩም ከጸጉሩም ከሰውነት አካሉም ጸጉሬን ልስተካከል፣ ቀድሞ ቀመሴን ላንሳ፣ ጥፍሬን ልቆረጥ፣ የብብት የብልት ጸጉር ላንሳ፣ የለም አይፈቀድለትም። ለማን? ኡዱሂያ ለሚያርድ ሰው። እስከ መቼ? 10 ቀኑን አልፎ ኢድ መጥቶ የኢድ ሰላት ሰግዶ ከተመለሰ በኋላ ኡዱሂያውን ካረደ በኋላ የዛኔ ነው ጥፍሩንም ጸጉሩንም መቆረጥ የሚያጅበው። አላህ ሐጅ ላይ ካሉ ሰዎች ጋር እንደምንመሳሰል አደረገን። ሐጅ ላይ የኢህራም ልብስ ከለበሱ በኋላ ለበይ ካሉ በኋላ የሐጅ ስነ ስርዓታቸውን እስኪጨርሱ ድረስ ምን የለባቸው? ጥፍራቸውን አይቆረጡ፣ ጸጉራቸውን አይቆረጡ፣ ከጸጉራቸው አንድች ነገር አይነኩም። ከሐጅ ስነ ስርዓት ጋር ሐጅ ላይ ካሉ ሰዎች ጋር አላህ እንድንመሳሰል አላህ አደረገ። ሱብሃንአላህ፣ ምን ይመስአዛኝ የሆነ ጌታ ነው። ሱብሃንአላህ፣ ደረጃችንን ከፍ አላህ ሊያደርግልን። ኡዱሂያ ስታርድ ደግሞ በጸጉሩ ልክ አጅር አለ። ስለዚህ ሙስተሂድ ነን አይደል? አዎ። ረሱል አለይሂ ሰላቱ ወሰላም በሐዲሳቸውም እንደነገሩን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህን አስመልክቶ ሲናገሩ ምን አሉ? ኢዛ ደኸለ العشر 10 የዙልሂጃ ቀናቶች ልክ የገቡ ጊዜ ወአራደ አሐዱኩም አንዳች የፈለገ እንደሆነ አዩضحየ ኡዱሂያ ለማረድ የፈለገ እንደሆነ ፈላ የመሰ ሚን ሸዕሪሂ ወላ ሚን በሸሪሂ ሸይአን ከሰውነቱ ጸጉሩንም ምኑን ነገር እንዳይነካ። በሌላ ዘገባ መን ካነ ለሁ ዚብሑን የዝበሁሁ የሚያርደው እርድ ያለው ሰው ፈኢዛ ኡሒለ ሒላሉ ዚልሂጃ የዙልሂጃ ጨረቃ ብቅ ያለ እንደሆነ ፈላ ያእኹዘነ ሚን ሸዕሪሂ ከጸጉሩ እንዳይነካ ወላ ሚን አዝፋሪሂ ከጥፍሮችም እንዳይነካ ሸይአን አንዳች ነገር ሐታ ዩضحየ ኡዱሂያ እስኪያርድ 10ኛው ቀን የዒዱ ቀን መጥቶ ኢድ ሰላት ሰግዶ ተመቶ ኡዱሂያ የሚታረደው ከኢድ ሰላት በኋላ ነው። ከኢድ ሰላት በፊት ካረደ እንደማንኛውም ኖርማል ሰደቃ ነው። ልክ ዘካተል ፊጥር ከኢድ ሰላት በፊት ይሰጥ ነበር አይደለ? ኡዱሂያስ ከኢድ ሰላት በኋላ ነው። ኢድ ሰላት ሲገድም ጾመኛ ተሆኖ ነው የሚወጣው። የኢደል ፊጥር ላይ ተምርም እንደ ሀገሩ ባል ገንፎን በልተህ ትወጣለህ። ምንድነው የኢደል አድሃ ግን ጾመኛ ተሆኖ ነው የሚወጣው። ግልጽ ነው። ይህንን አህካም የተወሰነ ካልኩኝ በእነዚህ ቀናት ምስኪኖችን እናስብ። የተቸገሩት የቲሞች አባታችን ቢኖር እኛ ቤት የሚታረድ ነበር፣ አባታችን ቢኖር እኛ የምንለብስ ነበር ሚል ጎረቤትህ፣ የጓደኛ ልጆች፣ የአካባቢ ልጆች፣ አንተ እያለህ ወንድሜ፣ አንቺ እያለሽ እህቴ ይሄ ድምፅ ሊሰማ አይገባም። በቻላችሁት አቅም የእነዚህን የቲሞችን እንባ አብሱ። የቲምን መንከባከብ በኢስላም ትልቅ ቦታ አለው። አናቱን ማበስ ብቻ የቀልብ እርጥበት ቀልብህ እንዲረጥብለት ትፈልጋለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የየቲምን አናት አብሳሉ። አናት አብሰህ ቀልብ የሚረጥብ ከሆነ ልብስ አልብሰኸው፣ ጫማ አልብሰኸው፣ እርድ አርደህለት፣ የሚበላ አምጥተህለት የምታገኘው ደስታ የምታገኘው አጅር ምን ይመስላል? አስበው። የቲምን የሚንከባከብ እኔ እና እሱ ከሀተይኒ ፊል ጀና ጀነት ውስጥ እንደዚህ ነን አሉ። 2 ጣታቸውን ነብዩ ሰለላሁ ዐለይሂ ወሰለም አላይተው ማለት ነው። የነብዩ ጎረቤት መሆን ትፈልጋለህ? ከነብዩ ጋር መሆን ትፈልጋለህ? የቲምን ተንከባከብ፣ የቲሞች እንዳለቅሱበት። አዎ አላህ አቅሙን የለገሳችሁ ሰዎች ለ3 ለ4 ሙናችሁ አንድ ከብት ጥላችሁ አርዳችሁ አከፋፍሉ። የሚሰጥበት ቦታ ካለ ይህን ያዘጋጁ ወንድሞች ካሉ ለእነሱ አስረክቡና ወንድሞቻችሁ እህቶቻችሁ ተደስት ትልቅ ደረጃ ትልቅ ደስታን እንዲያገኙ ቤታቸው አላህ ደስታ እንዲያስገባባችሁ ወላሂ ናት። የሙስሊምን ጭንቀት መፈረጅ አላህ ያንተን ጭንቀት ነው የሚፈረጅልህ። ነገ ማታ ቅዳሜ ጨረቃ ከወጣች በተለይ ኡዱሂያ የምታርዱ ልብ በሉ። ጨረቃ ከወጣች ነገ ማታ ቅዳሜ ማታ ጨረቃ ከወጣች የዙልቂዳ ቀናት 29 አልቋሉ። ዙልሂጃ ወር ገባ ማለት ነው። 30 ከሞላ መቼ ማለት ነው? እሁድ ማታ ያው 30 ይሞላል፣ ሰኞ 1 ይሆናል። ስለዚህ የዙልሂጃ ጨረቃ ከወጣችበት ሰዓት ጀምሮ አንድ ሰው ኡዱሂያ ለማረድ የፈለገ